ሰላም ጤና ይስጥልን የጤናና ደህንነት ቤተሰቦች ዛሬ ብዙዎቻችን ለመናገር የሚያሳፍረን ነገር ግን በዕለት ተዕለት እንቅስቃሴዎቻችን ላይ ከፍተኛ ተጽዕኖ ስለሚያሳድረው የፊንጢጣ ኪንታሮት ወይ ደግሞ ሄምሮይድ እንነጋገራለን። የፊንጢጣ ኪንታሮት መንስኤው ምንድነው? የሚያሰጉ ምልክቶች ምንድናቸው? እንዴትስ በቀላሉ በቤት ውስጥ ልንከላከለው እንችላለን? የሚሉ ነጥቦችንና በተለይ ደግሞ መንስኤውን ካወቃችሁ ከዚህ ድብቅ በሽታ ራሳችሁን እንድትጠብቁ ይረዳችኋልና ቪዲዮውን እስከመጨረሻው ተከታተሉት፣ አብራችሁን ቆዩ። በመጀመሪያ የፊንጢጣ ኪንታሮት ምንድነው የሚለውን ነገር ስናይ የፊንጢጣ ኪንታሮት ማለት በፊንጢጣ አካባቢ ወይ ደግሞ በፊንጢጣ ውስጥ የሚገኙ ደም ስሮች ቆጡ ወይ ደግሞ ሲያብጡ የሚከሰት የጤና እክል ነው። ይህ የጤና ችግር ታዲያ በሁለት ዋና ዋና አይነቶች ከፍሎ ማየት ይቻላል ወይ ሁለት ዋና ዋና አይነቶች አሉት። አንደኛው የውስጥ ኪንታሮት ነው። በፊንጢጣ ውስጥ በኩል የሚከሰት ሲሆን ብዙ ጊዜ ህመም አይኖረውም። ነገር ግን በሰገራ በሚወጣበት ጊዜ የደም መፍሰስ ምልክት ሊኖረው ይችላል ወይ ደግሞ ሊያሳይ ይችላል ማለት ነው። ሁለተኛው የውጭ ኪንታሮት ነው። በፊንጢጣ ዙሪያ ባለው ቆዳ ስር የሚከሰት ሲሆን ከፍተኛ ህመም ወይም የማቃጠል ስሜት ወይም የመቆጥቆጥ ስሜት ወይ ደግሞ የማሳከክ እንዲሁም ደግሞ የመብላትና አልፎ አልፎ እብጠትም ሊያስከትል ይችላል ማለት ነው። ወደ መንስኤዎች ስንሄድ እዚህ ላይ እናንተም ትኩረት ማድረግ ያለባችሁ ምንድነው? ዋና ዋና መንስኤዎች አሉት። እነሱም የመጀመሪያው ወይም ለረጅም ጊዜ የሚቆይ የሆድ ድርቀት ነው። ከመጠን በላይ ማማጥ ሲኖር በደም ስሮች ላይ ጫና ይፈጠራል ማለት ነው። ስለዚህ ይሄ አንደኛው መንስኤ ነው። ሌላኛው ረጅም ጊዜ ተቀምጦ መስራት ነው። በተለይ በመጸዳጃ ቤት መጸዳጃ ወንበሮች ላይ በተለይ ዘመናዊ መጸዳጃ ቤቶች ላይ ለመቀመጥ ምቹ ስለሚሆኑ እነሱ ላይ ለብዙ ጊዜ ተቀምጦ ማሳለፍ ይሄ ሌላኛው መንስኤ ነው ማለት ነው። ሌላው እርግዝና፣ በእርግዝና ጊዜ በማህፀን ውስጥ የሚያድገው ጽንስ በሆድ ውስጥ ባሉ የደም ስሮች ላይ በሚያደርሰው ጫና ምክንያት ወደ ታች የመገፋት ነገር ስለሚኖር እሱም እንዲሁ ለደም ስሮች መቆጣትና ብሎም ለፊንጢጣ ኪንታሮት ሊዳርግ ይችላል ማለት ነው። ሌሎች ከባድ እቃዎች ናቸው። በተደጋጋሚ ጊዜ ማንሳትና ወይም በተደጋጋሚ ጊዜ ከባድ እቃዎችን ማንሳት ወደ ታች ፕሬሸሩን ስለሚጨምረው ክብደቱን ስለሚጨምረው እንዲሁም የብለድ ቨዘሎች ወይም የደም ቧንቧዎችን ሊወጥራቸው ስለሚችል የሚፈጠር ይሆናል ማለት ነው። ሌላኛው የፋይበር ይዘት ያላቸው ምግቦችን አለመመገብ፣ የፋብሪካ ምግቦችን ወይም ደግሞ ፕሮሰስድ የሆኑ ምግቦችን ማዘውተር እና የፋይበር ምግቦችን መቀነስ ይሄኛውም ሌላኛው ምክንያት ሊሆን ይችላል። ዋና ምልክቶች ምንድናቸው የሚለውን ስናይ ደግሞ በሰገራ ወቅት የሚታይ ደም ወይ ደግሞ ደም የተቀላቀለበት ሰገራ ማለት ነው። በትንሹም ቢሆን እንዲሁ ሰገራ ይታያል። ሌላኛው ፊንጢጣ አካባቢ ማሳከክ፣ ህመም ወይም ደግሞ የመቆርቆር ስሜት ወይ የመቆጥቆጥ ስሜት ወይ የማቃጠል ስሜት ሊኖር ይችላል ማለት ነው። ሌላው ፊንጢጣ ዙሪያ የእብጠት ወይም ደግሞ ጠንከር ያለ እብጠት ወይም ጉብታ መሳይ ነገር ሊፈጠር ይችላል። እሱም ሌላኛው ምልክት ነው። እንደገና ሌላኛው ደግሞ የሰገራ መልቀቅ አለመቻል ወይ ደግሞ ያልተጠናቀቀ የሚመስል ሰገራ ማለት ነው። በምንጸዳዳበት ጊዜ ሰገራ በደንብ ያለመውጣት ወይ ደግሞ እየተቆራረጠ የመቅረት አይነት ነገር ማለት ነው። በመጨረሻም መከላከያና ቀላል የቤት ውስጥ ህክምናዎች በተለይ ደግሞ ቀላል እና መካከለኛ ከሆነ በቤታችን ውስጥ ማዳን እንችላለን። ለማንኛውም ምንድን ናቸው በቤታችን ውስጥ ብዙ ወጪ ሳናወጣ ጊዜና ወጪ ቆጥበን ምንድነው ማድረግ ያለብን በቤት ውስጥ የሚለውን ነገር ስናይ ውሃ በበቂ ሁኔታ መጠጣት ነው የመጀመሪያው። በቀን ከ8 እስከ 10 ብርጭቆች ውሃ መጠጣት። ይህ ማለት ደግሞ ሰገራ በቀላሉ እንዲወጣ ያደርገዋል ማለት ነው። ያ ደግሞ ስሜቱ እንዳይባባስ ስለሚያደርገው ወይም ደግሞ በደም ስሮች ላይ የሚፈጥረውን ጫና ሲቀንስልን የመዳን እድላቸው ይፈጥናል ማለት ነው። ሌላኛው ፋይበር ያለባቸው ምግቦች ማብዛት ነው። ከላይ እንዳልኳችሁ ፋይበር ያለባቸው ምግቦች ስንመገብ አትክልት፣ ፍራፍሬ፣ ጥራጥሬ ወይም ሙሉ እህሎች ለምሳሌ አጃና ገብስ እነዚህ ስንመገብ ቶሎ የመውጣት ሰገራ ቶሎ የመውጣት እድል ይኖረዋል ማለት ነው። ወይም ደግሞ የሆድ መድረቅም አይኖርም አይከሰትም ማለት ነው። ታዲያ እነዚህ የመከላከያ መንገዶች ናቸው። ኛው በመጸዳጃ ወቅት ምጥ አለማብዛት ወይም ደግሞ ብዙ ጊዜ አለመቆየት። ማማጥ ካበዛን የደም ስሮች አሁንም ጫና ስለሚፈጠርባቸው እነሱም የበለጠ ህመሙን እንዲያባብሱ ያደርጋል ወይም ለህመሙ መንስኤ ሊሆኑ ይችላሉ ማለት ነው። ሌላኛው የሞቀ ውሃ ላይ ቁጭ ብሎ መዘፍዘፍ ለምሳሌ በሳፋ ሊሆን ይችላል ወይ ሌላ በባዝ ሊሆን ይችላል እና
በዚህን ጊዜ በቀን ከ2 እስከ 3 ጊዜ ከ15 እስከ 20 ደቂቃ ያህል በሞቀ ውሃ ውስጥ በመቀመጥ ወይም በመዘፍዘፍ እብጠቱና ህመሙን እንዲቀንስ ማድረግ ይቻላል ማለት ነው። ሌላኛው እንቅስቃሴ ማድረግ ነው። እንግዲህ በቀን ውስጥ አነስተኛ እንቅስቃሴዎችን በማድረግ የሆድ ድርቀትን መከላከል እንዲሁም የጡንቻዎች ደግሞ የበለጠ ዘና ፈታ እንዲሉ ወይም ጥንካሬ እንዲኖራቸው ያደርጋል ማለት ነው። ነገር ግን ማስታወስ ያለባችሁ ምንድነው? ከፊንጢጣ የሚወጣው ደም መፍሰስ ከባድ ከሆነና እንዲሁም ደግሞ ህመሙ በጣም የማያባራና ምልክቶችም የማይሻሻሉ ከሆነ ወደ ሕክምና ተቋም በመሄድ ራሳችሁን ሕክምና እንድታገኙ ማድረግ ግድ ይላል ማለት ነው። ዛሬ የነበረን መረጃ ይህን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ ለሌሎች እንዲዳረስ አድርጉ። ጤና ይስጥልኝ።